ጤና ይስጥልኝ የአካኮ ቤተሰቦች እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በአንድ የሙያ ዘርፍ ውስጥ የሚገኙ ሰዎች ሲደናነቁ ሲደጋገፉ አይተናል። አርቲስት ጌትነት እንየው ለ43 ዓመታት የሙያ አገልግሎት የመርሃ ግብር በኢትዮጵያ ቲያትር መከበሩን ተመልክተናል። እንግዲህ እንደምናውቀው አርቲስት ጌትነት እንየው በብዙ የሙያ ዘርፍ ውስጥ የሚገኝ ታላቅ ሰው ነው። በአርት ውስጥ ብዙ አስተዋጽኦ አድርጓል። አርቲስት ጌትነት እንየው ጸሐፊ ነው፣ ገጣሚ ነው፣ ጸሐፊ ተውኔት ነው፣ ተዋናይ ነው። በጣም ጎበዝ የሚደነቅ አዘጋጅ ነው። በዚህ 43 ዓመታት ውስጥ የሚያውቁት የሙያ አጋሮቹ ሩሩና እጅግ በጣም ደግ ትሁት እንደሆነ ይመሰክሩለታል። ታዲያ ይህ ታላቅ ሰው ዛሬ ተስፋ የኪነ ጥበብ ኢንተርፕራይዝ የልደትና የሙያ ምስጋና አዘጋጅቶለታል። በዚህ ታላቅ ፕሮግራም ላይ ለከያኒ ጌትነት እንየው የአቢሲኒያ ባንክ የ5 ሚሊዮን ብር ስጦታ አበርክቶለታል። እንዲሁም በቅርቡ በባህር ዳር ከተማ የሚከፈተውን ቅርንጫፍ በጌትነት እንየው ስም መሰየሙን ገልጿል። በተጨማሪም ደግሞ ሀበሻ ቢራ አክሲዮን ማህበር የ2025 አዲስ ቢዋይዲ መኪና ሰጥቶታል፣ አበርክቶለታል። ለ43 ዓመታት ያገለገሉበት የኢትዮጵያ ብሔራዊ ቲያትር ለሙያተኞቹ ደግሞ ካባ አልብሷቸዋል፣ ሸልሟል። ይህ በጣም ደስ የሚል ነገር ነው። ሰው በህይወት እያለ ሲደናነቅ ሲሞጋገስ ማየት ትልቅ ነገር ነው። መድረክ ላይ እንግዲህ ደራሲ ኃይሉ ጸጋዬ ለጌትነት በጣም የተለየ አክብሮትና ፍቅር አለው። ጌትነት እንየው ሎሬት የሚለውን የክብር ስም ሊሰጠው ይገባል በማለት ስሜቱን ገልጿል። እንግዲህ ይህን የክብር ስም እንግዲህ ሊያጸድቀው የሚችለው የትኛው አካል እንደሆነ በግልጽ የሚታወቅ ነገር የለም። ለጌትነት ግን የክብር ስም ይገባዋል ብዬ አምናለሁኝ። እኔ ለወደፊት እንግዲህ የምናየው ነገር ይሆናል። መልካም ልደት፣ ረጅም እድሜ፣ ጤና፣ በጎ ነገሮች ሁሉ በቃ ካንተ ጋር እንዲሆኑ ከልብ እመኝልሃለሁ። ጌትነት እንየው ይህ መልካም ምኞቴ ለመግለጽ እፈልጋለሁ በዚህ አጋጣሚ። ይህ መበረታታት ደግሞ ይቀጥላል ብዬ አምናለሁኝ። በሌላ ርዕስ እስክንገናኝ መልካም ጊዜ ይሁንላችሁ ላለሁኝ ወዳጆቼ ሰብስክራይብ፣ ላይክ፣ ሼር በማድረግ ደገፍ አድርጉኝ ላለሁኝ እጅግ በጣም አመሰግናለሁ። በሌላ ርዕስ በሚቀጥለው ደግሞ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ ላለው ሀገራችንን ሰላም ያርግልን፣ በሰላም ያኑረን ላለሁኝ አመሰግናለሁኝ።